ሰራተኛ የመጣኝ ማሻአላ ማሻአላ። ደህና መጣሽ? ደላላው ቤቱን አሳየሽ እንዴ? ደላላው ቤቱ ስለሚያውቀው እዛ ብለህ አሳያት ብየዋለሁ እኮ። አልሐምዱሊላህ ደህና ዋልሽ? ግቢ በግቢ። ኧረ ደግሞ ሽፍናት ማሻአላ ማሻአላ ማሻአላ። ይኸው እዚች አረፍ በይ ነይ አረፍ በይ። እዚህ አባያሽን እዚች ቁጭ በይና አባያሽን አውጪ። እንዴስ እንዴስ ደህና ነሽ? አዲያ ቤቱ ራቀሽ? ቅርብ እኮ ነው። ተደላላው ቤት ቅርብ ነው። እንስማማለን። ደላላው ነግሮሽ የለም? ደላላው ደሞዙ ሁለት ልጅ አለኝ ደሞዙን ነግሮሻል። እና ደሞዙን አልነገረሽም አይደል? 2000 ሁሉም ሰው እኮ 2000 ብር። ስራ ታውቂያለሽ? ስራ አታውቂም እንዴ? አይ ማለት ሌላ ሀገር ሌላ አዲስ አበባ መተሽ አታውቂም? እንደሆን ቀደም ገና ትምትማሪ ነሽ። ስራ ማስተምርማ ከሆነ 1500 ነው። እኔ እኮ ስራ የምታውቅ ከሆነ 2000 ብር ከፍላታለሁ አልኩት። ያው ማለት ስራ ማስተማር ክፉ ነው እህቴዋ። ስራ ማስተማር ክፉ ስለሆነ ማለት ነው 1500 አረግልሻለሁኝ። ስራሽን 1 ወር ድረስ አስተምሬ 2000 ብር ከፍልሻለሁ። ያው ጠረጴዛ ቴሌቪዥኑ እንትን መወሎል ያንን አለ አይደለ? ይሄ ትራሱ ይቀየራል እንትን ይባላል። ይሄ ግርግዳው ይሄ የምታዩ ግርግዳው ይሄ ይወለወላል። ቴሌቪዥኑ ይሄ ነጋ እንትን ይባላል። እቃ ቤት መቼም ብዙ ለልጆች እንቁላል ትሰሪያለሽ፣ ፍርፍር ትሰሪያለሽ። ብዙ አይነት የሚሰራ አለ። ዲያቦ አለ። ጓደኞችን ላይ ሰህር ዲፎ የምታደፊ ከሆነ እንደዚህ ያንን ሁሉ ስራ ታወሽ፣ ዲፎ ታወሽ። እንትን የልጆች ቁርስ ለትምህርት ቤት በደንብ የምታቂ ተሆነ 2000 ብር ከፍልሻለሁ። እሱን ነገና ነገ ወዲያ ድረስ አይች ኒቃብሽን ችግር የለውም። ኒቃብሽን እፈቅዳለሁ። እኔም ኒቃብሽት ስለሆንኩኝ ኒቃብሽን ችግር የለውም። ባለቤቴ በሌለ ሰዓት ያው ሁላችንም ሴት ስለሆን ችግር የለውም። ባለቤቴ ባለ ሰዓት ግን ልበሽ ችግር የለውም። በኒቃብሽ ጉዳይ ይሄ ነው የምልሽ ነገር የለም። ቶሎ ክላስሽን ላሳይሽና እና ደግሞ ቤቱ እንግዲህ ይሄ ገና ያላለቀለት ስለሆነ ይሄ ኮተቱ ይሄ ሻወር ቤታችን ነው። አነሳስተሽ እንደንተይዋለሽ። እና እህቴዋ ይሄ ልብሱ ያው ሳሙኑን ሰራተኛ ስለሄድ ሰራተኛ ስለሌለኝ ይሄንን ልብሱን አጣጥፈሽ ይውሱ እንትኗል። እሱ ቁም ሳጥኑ ይታይሽል አገብሽ። አዎ እሱ ቁም ሳጥን ነው የሚባለው። የልጆቹ የብቻ አለ፣ የኛ የብቻ አለ። አጣጥፈሽ ታስገቢያለሽ። ይሄ የኔ ልብስ ነው። እንትን የምትዩ ደግሞ የምትተኙ ደግሞ ይሄንን አነሳስተሽ ይሄንን እንትኑን አነሳስተሽ እሱን አነሳስተሽ እሷ ላይ ነው የምትተኙ። ይሄ ዕቃ ቤቴ ጠቦኝ ፍሪጁ ነው። ፍሪጅ የሚገባ አዎ እሷ ናንዳ አረንጓን በጊዜው ተራሰር ያስኩኝ። አረጌታ ይቆጣራልኝ። እኔ እንግዲህ ትንሽ ልተኛና በኋላ ትንሽ ልተኛና ይቀረጥ አይደል? ትንሽ ሰራና በኋላ ሰራለው። ደከመሽ እንዴ? ትንሽ እንኳን ሰሪም እንዴ ልጆቹ አቃቀሽ